አሊያ ወደ ዳንስ ፓርቲም ደረሰች። ሁሉም ሰውም እየተዝናናም ነበረ። በጣም ረጅም ጊዜ ሆነኝ እንዲህ አይነት ፓርቲ ላይ ከተሳተፍኩ። አሊያም እንደዛም ብላ ማውርታም ሳጨርስ ወዲያውኑ መብራት ይጠፋል። መብራቱም ብዙም ሳይቆይ ተመልሶም ይመጣል። በዚህ መሃልም ናንሲም ልጨፍርም ወደ መድረኩ ላይም ስትወጣም ምን እንደሆነ ባልታወቀ ሁኔታ እግሯን አንሸራቷት ወድቃ ትሞታለች። የተመለከተውም የክለቡ ማናጀርም ደንግጦም ስለነበረም ሁሉም ሰዎች ከዚህ ክለብ ለቀው እንዲወጡም ተናገረ። ይህንንም ስትመለከትም የነበረችው ማሊያም ወዲያውኑም በፍጥነት እንዲህም አለች፣ ማንም ወደ ቤቱ መሄድ አይችልም የሷ ገዳይ ሳይረጋገጥ። አሊያም ቀረብ ብላም በጥንቃቄ መድረኩንም ስትመረምረው መድረኩ ላይም የተደፋ አንድ ትንሽዬ ፈሳሽ ነገርም ታያለች። ይህንንም የተመለከቱት ክለብ ውስጥም ሲጨፍሩ የነበሩት ሰዎችም ወዲያውኑም ይደነግጣሉ። አሊያም በዛ ሰዓትም ገዳይ ናቸው ተብሎ የተጠረጠሩትን አራቱንም ሰው ይዛ ማምጣት መጠየቅ ጀመረች። አሊያም አንደኛዋን ሴትን ስትጠይቃት ከባሌ ጋር ፎቶ ሰልፊ የተነሳው ነበር በማለትም ተናገረች። ቀጣይም ተረኛውንም ወንድ ስትጠይቀውም ወይን እየጠጣ እንደነበርና እሱ እንዳላየም ተናገረ። ሁለተኛውንም ወንድ ስትጠይቅም እሱ እንዳላየና ከክለቡ ወጥቶ ስልክ እያወራ እንደሆነም ተናገረ። በዚህ ሰዓትም አሊያም ገዳዩ ማን እንደሆነም አወቀች። እና እናንተስ ገዳዩ ማን እንደሆነ ማወቅ ትችላላችሁ? 10 ሰከንድ አላችሁ። ገዳዩም ኢማ ነበረች። ምክንያቱም እሷ ቦርሳ ላይ ትንሽ የሃይላንድ ነገር ተቀምጦ ነበረ። እናም ሃይላንዱ ባዶም ስለሆነም ያንን ውሃም የደፋችው እሷ መሆኑን ተገነዘበች። እናንተስ ትክክለኛ ሰው ነው የጠረጠራችሁት? ትክክለኛ ሰው ከሆነ ኮሜንት ላይ አሳውቁኝ። አሁን ወደ ቀጣይኛው ጥያቄ እንሄዳለን። ወደ ቀጣይኛው ጥያቄ ከመሄዳችን በፊት ሰብስክራይብ አድርጋችኋል? ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ምክንያቱም እንዲህ አይነት የማሁል ቪዲዮዎችን በየቀኑ ስንለቅ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። አንድ ቀን አሊያ ወደ አንድ ባንክ ታመራለች። የባንኩን ማናጀር ትተዋወቀዋለች። በዚህ መሃልም 3 የባንኩ ሰራተኞች ይመጣሉ። አሁንም በድጋሚ አርፍዳችኋል። ደንበኞች በእናንተ ምክንያት እየተጉላሉ ነው። ጌታዬ፣ ትናንት ከደረጃ ላይ ወድቄ እግሬን ተሰብሬ ነው። ዛሬ ጠዋት ዶክተሩ ጋር ሄጄ እስክታሸግ ነው ያረፈድኩት። ሪናም ልክ እኔ ስወጣ መዝነብ ጀመረ። ልብሴንም ልቀይር ወደ ቤት ገባው። ልብስ እስክቀይር ነው ያረፈደብኝ። ሳይክሌ ጎማዋ ፈንድቶ ነው። አሊያም ከ3ቱ አንዱ እየዋሸ እንደሆነ አወቀች። ማን እንደሆነ እስኪ ገምቱ። አሊያ አንድ የሚያጠራጥር ነገር አይታለች። ማርከስ ተሰበርኩ ያለው እግሩን ነው፣ ግን የታሸገው እጁን ነው። እውነት ተሰብሮ ቢሆን ኖሮ ማሸጊያው እጁ ላይ ምን ያደርግ ነበር? ስለዚህ ማርከስ ነው እየዋሸ ያለው ማለት ነው። እስኪ ለአሊያ ጉብዝና ቪዲዮውን ላይክ አድርጉ። አሊያ ከቢጂኤልአር ከሚባል ዩኒቨርሲቲ ዳይሬክተር ስልክ ይደወልላታል። ወዲያውም እንድትመጣ ይነግራታል። እሷም በቦታው ትገኛለች። ዳይሬክተሩ ከመምህሮቻችን አንዱ ታግቷል። የምጠረጥረው ሰው አለ? 3 ሰዎች ከመምህሩ ጋር በቅርቡ ተጋጭተው ነበር። እነሱን እጠረጥራለሁ። 3ቱም ለጥያቄ መጡ። ሃን የተባለውም መታገቱ እንደውም ጥሩ ነው፣ እንኳንም ታገተ። እሱ መምህር በጣም ባለጌ ነው። ሰኒም ኡፋይ ለጥቂት ቀን ኮሌጁም ቢሆን ያርፋል። ኔሃም ምንም ነገር እኔ አላየሁም፣ ያለ ምንም ነው እኔን የጠረጠራችሁኝ። እሱን ከሰማሽ በኋላ አሊያ ወደ መምህሩ ቢሮ ወሰደኝ። ዳይሬክተሩም እየመራ ወሰዳት። አሊያም የመምህሩን ቢሮ ጠረጴዛ ላይ የሆነ ፍንጭ አገኘች። ስዕሉንም እየተመለከተች አጋቹ ማን እንደሆነ አወቀች። ማን እንደሆነ ልትገምቱ ትችላላችሁ? አጋቹ ሰኒ ነው። ስዕሉ 3 ነገር ይዟል። ልጅ በእንግሊዘኛው ኪድ፣ ማሸለብ በእንግሊዘኛው ናፕ፣ አንድ ላይ ኪድናፕ አጋች እንደማለት ነው። ሰኒ ፀሐያማ፣ ስለዚህ አጋቹ ሰኒ ነው ማለት ነው። አሊያም ሰኒን ያዘችው፣ መምህሩንም አስለቀቀችው። ወደ ቀጣዩ ጥያቄ እስኪ እናምራ። አሊያ ጥንታዊ ዕቃዎች ወደሚሸጡበት ሱቅ አመራች። ጥንታዊ ዕቃዎችንም ስለምትወድ እስክትገዛ ጓግታለች። የሱቁንም በር ከፍታ ወደ ውስጥ ገባች። ወለሉ ላይም የተሰበረ ጥንታዊ ዕቃ አገኘች። የሱቁን ባለቤት ደርሶ እንዲህ አለ፣ ምንድነው የተፈጠረው? ይሄ ውድ መስታወት ማን ነው የሰበረው? አሊያም ወንጀሉን የፈጸመው ሰው ሱቁ ውስጥ እንዳለ አወቀች። 4 ሰዎችንም ጠርታ ትጠይቃቸው ጀመር። ጽዳት ሰራተኛውም ዕቃ ማስቀመጫውን ክፍል እያጸዳው ነበር፣ ምንም የማውቀው ነገር የለም። ቀለም ቀቢውም መውጫውና መግቢያ በሩን ስቀባ ነበረ፣ አንድም ነገር አላየሁም። ዕቃ አውራጁም ዕቃዎችን እያሸኩኝ ነበረ፣ መስታወቱም ሲሰበር እኔ አላየሁም። የሂሳብ ሰራተኛውም ስልክ ተደውሎልኝ ላወራው ትቼ ነበረ። አሊያም በትክክል ካዳመጠች ወዲህ መስታወቱን ማን እንደሰበረ አወቀች። እስኪ ገምቱ። አሊያ ወደ ሱቁ ስትገባ በሩን ከፍታ ነበር የገባችው።
እንዳለው ቀለም ቀቢው በሩን ቀለም ቀብቶት ቢሆን ኖሮ የአሊያ እጅ ቀለም ይነካው ነበር። በተጨማሪም ቀቢው እየቀባ ቢሆን ኖሮ ልብሱና እጁ ንጹህ ሊሆን አይችልም ነበር። ይሄ ማለት ቀለም ቀቢው እየዋሸ ነው ማለት ነው። አሊያም ማናዘዘችው፣ እሱም እውነቱን አወጣ። ወደ ቀጣዩ እንቆቅልሽ እስኪ እንሂድ። ኦዲ የጠዋት እንቅስቃሴውን ጨርሶ ከፓርኩ እየወጣ ነበር። የአይስክሬም ሱቅም ያያል። ቀልቡንም አንዳች ነገር ገዛው። ከጉዞውም አቆመው። ኦዲን እንዳይራመድ አድርጎ ቀልቡን የገዛው ነገር ምን እንደሆነ ገምቱ እስኪ። ኦዲ 3 ሰዎች አይስክሬም ይዘው ሲያያቸው ስትሮበሪ አይስክሬም የያዘው ሰው አይስክሬሙ ላይ ኬሚካል እንደተጨመረበት ጠርጥሯል። የማንጎ አይስክሬም የያዘው ሰው አይስክሬሙ ሲቀልጥ ቢጫ ሆኖ ነው። የቾኮሌት አይስክሬም የያዘው ሰው አይስክሬሙ ሲቀልጥ ቡኒ ሆኖ ነው። ታዲያ እንዴት ቢሆን ነው የስትሮበሪው አይስክሬም ቀይ ሆኖ የሚቀልጠው? አይስክሬሙ ችግር ቢኖርበት እንጂ። ኦዲ ልጁ እንዳይበላው ከለከለው። አይስክሬሙንም ወደ ዶክተር ሰንጀና ላከው። አይስክሬሙም እንደተመረዘ ተነገረው። ኦዲም አይስክሬም ሻጩን ያዘው። ወደ ቀጣይ እንቆቅልሽ እንለፍ። የሮዚ አለቃ ሮዚን ወደ ቢሮዋ አስጠርታት እንዲህ አለቻት፣ ወደ ቤቴ ሂጂና አንድ አስፈላጊ ፋይል አለኝ፣ በ10 ደቂቃ ውስጥ አምጪልኝ። ሮዚም ወደ አለቃዋ ቤት አመራች። ነገር ግን ቤቷ በ4 ቁጥሮች ባሉት ሚስጥራዊ ቁልፍ ተቆልፏል። ሮዚም ሚስጥራዊ ቁጥሩን ለመጠየቅ ስልኳን ስታወጣ ስልኳ ዘግቷል። ሮዚም ሚስጥር ቁጥር ከማስገቢያው በላይ ቁጥሮች ተደርድረው አየች። ፍንጭም ሊሆናት እንደሚችል ገባት። እስኪ ከላይ የተጻፉትን ቁጥሮች እንደ ፍንጭ ውሰዱና ሮዚ የአለቃዋን በር እንድትከፍት እርዷት። 2 ሲደመር 3 5 ነው። 3 ሲደመር 5 8 ነው። 5 ሲደመር 8 13 ነው። ይሄ ማለት በፊት ያሉት የሁለት ቁጥሮች ድምር ሶስተኛው ቁጥር ነው ማለት ነው። ስለዚህ ቀጣዩ ቁጥር 8 ሲደመር 13 21 ይሆናል ማለት ነው። ቀጣዩ ቁጥር ደግሞ 13 ሲደመር 21 34 ነው ማለት ነው። ስለዚህ ባለ 4 ቁጥሩ ሚስጥራዊ ቁጥር 21 34 ነው ማለት ነው። ሮዚ ይሄን ስላወቀች በሩን ከፍታ ገባች። ለዛሬ ያዝነው የመርማሪ ማሁል ፊልም ይሄንን ይመስላል። ቀጣይ በአዲስ ፊልም እስክንመጣ ድረስ ቻናሉን ሰብስክራይብ ማድረግ እንዳትረሱ።